አንጋፋው ጋዜጠኛ ዘሪሁን ግርማ በስራ ላይ ያለ ድንገት ከዚህ ዓለም በሞት ተለየ። ለሀገር ባለውለታው ጋዜጠኛ ዘሪሁን ግርማ የክብር ስንብት እጅግ አሳዛኝ፣ በጣም ልብ የሚሰብር፣ ኢትዮጵያውያንን ያስደነገጠ አይቺ ህይወት ዛሬ በኢትዮጵያ የቱሪዝም ዘርፍ ላይ ትልቅ አሻራ ያሳረፈ ብርቱና አንጋፋ ጋዜጠኛን በድንገት ተነጥቀናል። ጋዜጠኛ ዘሪሁን ግርማ ትላንትና በስራ ላይ ቀረጻ ላይ ያለ በገጠመው ድንገተኛ የጤና መታወክ ወደ ሆስፒታል ቢያመራም በሚያሳዝን ሁኔታ ሳይመለስ ቀርቶ ከዚህ ዓለም በሞት ተለይቷል። ስለ ጋዜጠኛ ዘሪሁን ግርማ የሙያ ጉዞ በዛሚ 90.7 ኤፍኤም በደቡብ ኤፍኤም 100.9 እና በኢትዮ ኤፍኤም 107.8 ራዲዮ ጣቢያዎች እንዲሁም በማህበራዊ ሚዲያ የኢትዮጵያን ባህል ቱሪዝምና የሆስፒታሊቲ ዘርፍ በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ነበር። ሁለት የሀገራችን የቱሪስት መስህቦች፣ ታሪካዊ ቅርሶችና ባህላዊ እሴቶችን ለዓለም በማስተዋወቅ የነበረው ከፍተኛ ፍቅርና ታታርነት ይታወቃል። ሶስተኛ ጋዜጠኛ ዘሪሁን ባለትዳርና የሁለት ልጆች አባት ሲሆን አስክሬኑ ትናንት ሌሊት ወደ ትውልድ ሀገሩ አርባ ምንጭ ተሸኝቷል። የቱሪዝም ሚኒስቴርም የተሰማውን ጥልቅ ሐዘን እንዲህ ገልጿል። ጋዜጠኛ ዘሪሁን ግርማ በሙያው ባበረከተው አስተዋጽኦ በዘርፉ እድገት ላይ የራሱን አሻራ ጥሎ አልፏል። በዚህ አስቸጋሪ ወቅት ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለስራ ባልደረቦቹ መጽናናቱን እንመኛለን። እኛም በጣም ልብ ከሚዲያችን ሰባሪ መረጃ ስለሰማን ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እንመኛለን። ሚኪታ ፎረንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።